ወይ ልዑሌ መጣ ከአባቱ ጋር መጣ። ሻወር እያስወሰደው የኔ ጌታ። ወይኔ እንዴት ያዘው! እንደ ሳሙና ነው የሚያሟልጨው ይሄ ደረቱ ማለት ነው። አይዞክ አይዞክ፣ ኧረ ያዘው። ደግሞ ሳሙና አታብዛበት አበጋዝዬ እንዳያመልጥህ ማለት ነው። እኔ የምለው ትላንትና እኮ ምን ሆነው ነው ጭር ድምስምስ ብለው ውለው ያደሩት እንላለን ጋይዝ። በነገራችን ላይ ተንፈስ ብለናል። አዎ ተንፈስ ብለናል። የምሬን ነው የምላቸው። ስንት ህዝብ ሰፍ ብሎ ሲጠብቃቸው ምንም ነገር ሳያመጡ አደሩ። የምሬን ነው የምላቸው። እዛኛው ቤት ብቻ ትንሽ የሆነ ሰርፕራይዝ ነገር ተባለ፣ አዲስ ቻናል ተከፈተ ምናምን ነገር። ከዛ በቃ ሌላ ነገር ምንም እኝኝ ምናምን ነገር የለም እውነት ለመናገር እና ተንፍሰን ነው ያደር ነው በዚህ አጋጣሚ ማለት ነው ወዶችዬ። እኔ የምለው እንዴት ነው ግን ሾልኮ የሄደው? እንዴት ነው ሾልኮ ሄዶ ሻወር ደረጃ የደረሰው ማለት ነው? የት ቤት ነው ሻወሩ? እንግዲህ እሱ እየታደለ ሰው ነው ጋይስ። በግራም በቀኝም ሻወር ቦታ አያጣም አበጋዝ ማለት ነው። የት ቤት ነው? የውሽሚት ቤት ነው ወይስ የሩቲ ቤት ነው? ይመስለኛል የውሽሚት ቤት እንደዛ ይመስለኛል ጋይስ። መቼም እዛ አምኖ መቼም ልብሱን አይደለም ነፍሱን ይዞ እንኳን ከነ ልብሱ እንኳን ሻወር ቤት አይገባም። በጣም ስለሚፈራት ማለት ነው አይገባም። የምሬን ነው የምላችሁ። እና ለማንኛውም ልዑልዬ ፈጣሪ ያሳድግ። ቆይ እስኪ ሚዲያው ጭር ብሎ አለ ትንሽ ቀስቀስ ስላድርገው ብሎ እኮ ነው ሰዓቷን ጠብቆ ተጠባብቆ ቪዲዮን ፖስት ያደረጋት የቲክቶክ ሰፈር ላይ ማለት ነው። እናንተ ቲክቶኩ ተጥለቀለቀ እኮ ተጥለቀለቀ። የምሬን ነው የምላችሁ። ያው እንግዲህ የዩቲዩብ ቪዲዮ መቅረጽ ባልችልም የቲክቶኳን ልውሰድ ብሎ ነው አበጋዝ እኮ። የምሬን ነው የምላችሁ። የሚገርም ሰው ነው ጋይዝ። ለማንኛውም ልዑልዬ ፈጣሪ ያሳድግ፣ ፈጣሪ ያሳድግ። ግን የት ነው ሻወር የወሰድከው ልዑሌ? የኔ ጌታ ማለት ነው። አይኑን እየጨፈነ ነው ውሃ ሲነካው። ለነገሩ በ4 ወርና በ5 ወሩ ነው ጂም ያስገባው ጋይስ። ይታደሉታል እንጂ አይታገሉትም አሉ ጋይስ። እንደዛ ነው ነገሩ ልዑሌ። ፈጣሪ ጠብቅህ። አንተ መቼም ፈጣሪ ጠብቆህ ነው ዛሬ የደረስከው እንጂ እንደነሱ ስራ ቢሆን ኖሮ ስንት ነገር ደርሶብህ ነበር። የምሬን ነው የምላችሁ። ምክንያቱም ገና በ5 ወሩ ነው በ4 ወሩ ነው ጂም እዛ አዋቂ ምኑ የሚገባበት አስባችሁታል። ጂም ቤት ማለት በጣም የተለያየ እንትኖች አሉ። የምሬን ነው የምላችሁ። እና በዛን ሰዓት እኔ በጣም ነበረ እውነቴን ለመናገር የፈራውለት ለልዑሌ ማለት ነው። ለምን መሰላችሁ ጋይስ? ይሄ ልጅ ገና ህፃን ነው፣ ጨቅላ ህፃን ነው። ምንም እንትን አይለይም። ግን ጂም ቤት ደግሞ አስባችሁታል። የተለያየ ሰው ነው የሚገባው። ትንፋሽ አለ፣ ምን አለ። ስፖርት ቤት መቼም ታውቃላችሁ፣ የምታውቁት ታውቃላችሁ ብዬ አስባለሁ። ስለዚህ ያ ጊዜ ራሱ እንኳን አልፎ እንግዲህ ልዑሌ ጠንካራ ልጅ ነው። በነገራችን ላይ ያለ እድሜው እኮ ልዑሌ እኔ ፈጣሪ አሳድገው እግዚአብሔርን ነው የምላችሁ ውዶችዬ። ይህኔም ቡጥ ዋና ሳይቀር የወሰደው ገና በስንት ወሩ ማለት ነው። እና ዞሮ ማለት ነው ጋይስ፣ ትላንትና በሰላም ነው ወይ ነገሩ? ጸጥ ብሎ ሚዲያው ርጭ። ለነገሩ እኮ ማለት ነው ሩታዬ ካሌለች እኮ እነሱ መምጫ የላቸውም። ልንገራችሁ ብዬ ነው፣ መምጫ የላቸውም። ሩታ ካልመጣች እነሱ ከነ እንደው በሳምንት አንድ የሚመጡ እንኳን አይመስለኝም። የምሬን ነው የምላችሁ። ምናልባት የትላንትና ቪዲዮ ራሱ ተቀርጾ የቆየ ነው የሚመስለኝ። እንደዛ ነው ይመስለኝ። ለምን መሰላችሁ ዶችዬ? ያ አበባ ባለፈው ለውሽሚት እንዴት ነው 2 ነው 4 አበባ አንጋስሶ ገሰሶ ይዞ ለሷ የሰጠውን አበባ ነው ድጋሚ ደግሞ ትላንት ቪዲዮ ላይ ያየነው አበባ ለውሽሚት የተሰጠው ነው። ከዚህ በፊት ማለት ነው ይመስለኛል። ያ ቪዲዮ ተቀርጾ የቆየ ነው። አዎ አንሸዋወድም ጋይስ፣ ኪችን ለኛ ተውልን ማለት ነው። እና ለማንኛውም ያም ሆነ ይህ ልዑልዬ ፈጣሪ ያሳድግህ የኔ ጌታ ማለት ነው። ምን አለ ጋይስ? በህይወቴ ከነገሮች ሁሉ አንድ ያተረፍኩት አንተን ነው ብሏል። እንግዲህ አይ ነውር ጌጡ አበጋዝዬ፣ አንተ ያንተ ነገር ተከርኖ ይብሳል። እንደዛ ነው ነገሩ። እና ለማንኛውም ውዶችዬ ልዑሌ እንግዲህ ለናፈቃችሁ ይኸው መጥቷል። ትላንትና የጠፉበት ምክንያት ይሄ ነው። ልዑሌን ሻወር ለማስወሰድ ጊዜ አጥቶ ነው። ጊዜ አጥቶ ነው የጠፋው አበጋዝዬ ማለት ነው። እና ውዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። ቤቱን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። እንግዲህ ልዑሌ ለናፈቃችሁ ይኸው በደንብ እያያችሁ ናፍቆታችሁን ታወጡ። ባይ ባይ።